ጉልላት ከመሞቱ በፊት ነው። ጉልላት ከመሞቱ በፊት ነው። ከመርዶ ጋር አብሮ ትምህርቱን ተቀይሯል በለኝ እና ሳያምኑ አይጠመቁም፣ ሳይጠመቁ ደግሞ መዳን የለም ማለት ሳይጠመቁ መዳን የለም። አሁን ይሄንንም ትዝታውንም ሁለቱንም ብታመጧቸው ማለት ነው ሁለቱም መጥተው ቢጠየቁ ይሄም ጥምቀት ለድህነት አይደለም፣ ኧረ ሳይጠመቁ አሁን መዳን አለ ከዛ በኋላ ነው ጥምቀቱ የሚመጣው ማለታቸው አይቀርም። አንዴ ቆይ እነዚህ ውሾች እሺ ማለት ውሾች አልኩት እዚህ ያሉት ነው በጌታ ስም። ኧረ ቆይ ደግሞ የለውም ውሻ ብለህ ውሾች አልኩት እንደዚህ የሚጮሁትን ነው። ግብርን እኮ አይ ግብርን ሊሆን ይችላል። ባይዘው ሰውን አልሰደብክም፣ ግብርን ሊሆን ይችላል። እና ምንድነው አሁን ትዝታውንም ኤርሚያስንም መታችሁ አምጥታችሁ ብትጠይቁት ትዝታው እምነት ማመን ሲደመር መጠመቅ እኩል ይሆናል የዘላለም ሕይወት ብሎ ነበር ነው እንዴ? እንደዛ ቢባል ነው አይደለም የሚለው። አሁን ብትጠይቁት ጥምቀት ነው ለዘላለም ሕይወት አለ፣ እምነት ብቻውን ነው ለዘላለም ሕይወት። ከዛ በኋላ የዘላለምን ሕይወትን ያገኘ ሰው የሚፈጸመው ስርዓት ነው የሚሏችሁ ሁለቱም። ግን በፊት ላይ አያውቁትም። ትምህርታቸውን ራሱ ማወቅ የጀመሩት ጥምቀት ለድነት አያስፈልግም እንደሚሉ ራሱ ማወቅ የጀመሩት አሁን ብዙዎቹ አሁን ነው ማለት ይቻላል። ቀጥ ስ ሆኔ ማና ካሉ ግን አኬ ቢገቡ አሪፍ ነው። ካሉ አስገቡ። ሞዴሬተርስ እንትን ምንድነው ሜል ላይን ካለ አስገቡ። አይ አኬ ለመሰከስ የሚጠቀሟት ቃል እኮ ናት። ሜን ላይን ይላሉ መሀል ሞዴሬተሮች አስገቧቸው። ሲመጡ የሚመጣ የሚታወቅ ፕሮቴስታንት ካለ አስገቧቸው። በተለይ እነዚህ ያሉ የሚያወሩትን ማለት ነው። እሺ ቀጥል። ቅዱስ ቁርባንም ጥምቀትንም ይጨምራሉ። ዝም ብሎ መታሰቢያ ብቻ፣ ዝም ብሎ ስርዓት ብቻ ምንም የሚያስተላልፈው ነገር የሌለው አድርገው የሚያስተምሩ አሉ። አይ ቲንክ በዚህ በኩል ያለው ወንጌላውያን ናቸው። ወንጌላዊቷ ቤተክርስቲያን ማጆሪቲው አልተሳሳትኩ ቅዱስ ቁርባን መውሰድ የጌታን መከራ ማስታወስ፣ አንድነታችንን ፕሮክሌም የምናደርግበት መጀመሪያ ስለ ጥምቀት ነው እንዲያወራው ሳይሆን የምናውጅበት መጀመሪያ ስለ ጥምቀት ነበር ያወራው። አዎ አይ እኔ ላሳይ የፈለኩት መጀመሪያ ላይ ያለው ነው ማለት አብዛኛው ማጆሪቲው ፕሮቴስታንት ምን ብሎ ነው የሚያምነው አለ። እስቲ አንዴ መልስ። እሱ አልከፈኩም። ቅዱስ ቁርባንን ጥምቀትንም ይጨምራሉ። ዝም ብሎ መታሰቢያ ብቻ፣ ዝም ብሎ ስርዓት ብቻ ምንም የሚያስተላልፈው ነገር የሌለው አድርገው የሚያስተምሩ አሉ። አይ ቲንክ በዚህ በኩል ያለው ወንጌላውያን ናቸው። ወንጌላዊቷ ቤተክርስቲያን ማጆሪቲው አልተሳሳትኩ ምንም የሚያስተላልፈው ነገር የለም። ጥምቀት ብቻ አይደለም ጭራሽ ቅዱስ ቁርባንም ማለት ነው። ጥምቀትም ቅዱስ ቁርባንም ምንም የሚያስተላልፈው ነገር የለም የሚሉ አሉ። እንግዲህ በዚህ በኩል ያሉት ወንጌላውያን ናቸው፣ ፕሮቴስታንቶችን ማለት ነው። እና ማጆሪቲው አለ። አዎ ማጆሪቲው እንደዛ ነው የሚለው። ትክክል ናቸው። አሁን መምህር ማጆሪቲው ምንም የሚያስተላልፈው ነገር የለም ነው የሚለው። እሺ እናቱ ምን ልታሳየን ነው? አይ አሁን ተናገረው ላይ የእነሱን ስቴትመንት እናንባት ብዬ ነው። አሁን እንደተናገረው አይነት ነው። እሺ ከቻልክ አንተ አንብበው። ይነበባል? ባይነበብልኝም አንተ አንብበው እናቱ። እሺ ከላይና ከታች ያለችውን ብቻ ላንባት ማለት ነው። ይሄ የሙሉ ወንጌል አስተማሪዎች የሚማርበት እምነታቸውን ያስቀመጡበት ነው፣ መሰረታዊ ክርስትና ትምህርታቸው ማለት ነው። እና ምንድነው የሚለው ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን እሺ ከዚህኛው ላንብ ይቅርታ
እሺ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም ጥምቀትና የጌታ እራት ስርዓቶች ናቸው ካለ በኋላ ልብ በሉ፣ በስርዓቶቹ ውስጥ በእነዚህ በሁለቱ ማለት ነው የሚገኝ የተለየ ጸጋ በረከት የለም። ያ አይታይም። ያ በስርዓቶቹ ውስጥ በስልክ ሲሆን ለማንበብ አይመችም እና ይኸው በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይለና እንደዛ ያለው ሙሉ ወንጌል አይጀግና አይጀግኒ ከዛ እዚህ ከስር ላይ የምታዩት ከዛ እዚህ እስር ላይ የምታዩት ደግሞ ይኸው ጥምቀት በልቡ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ብቻ ሁሉ አለ። እኔ አይደለም የጨመርኩት ባይዘውሽ ይኸው ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ድህንነትን ሊያስገኝ አይችልም። ቴንክ ዩ ጀግኒስ በላሁን ጀግና እንግዲህ ምንም አይነት ጸጋም እንደውም ጭራሽ በረከትም ብሎ ጨምሯል። እንዴ ናቱ በረከትም ብሏል። ጸጋ ብቻ አይነት ጸጋም በረከትም ጸጋውን ቶ በረከትም አያሰጥም እያተባልክ ነው። ጥምቀት ፕሮቴስታንት እመቤቴን፣ ይሄ እኮ በጣም አደገኛ እኮ ነው። ፕሮቴስታንት ወንድምቶች በቃ ይሄው በእናንተ ቤት ውስጥ ያለው እምነት ይሄ ነው። አንዳንድ ሰዎች ከዚህ ከክርስቲያን ሳይድ ከሚነሳባቸው ጥያቄ ለመዳን ለመትረፍ ሲሉ አይ ጥንት ላይ የተነሱ ሪፎርመሮች እንዲህ ያሉት ነገር አለ ብሎ ለማምጣት የሚሞክሩት ነገር አለ። አዎ እነ ሉተር ለምሳሌ ጥምቀት ለድህነት ነው ብለዋል። ስለዚህ የእናንተን እምነት በሚገባ ነው የሚጠልዙት። ወደ ክርስትና ነው የሚቀርቡት ወደ እናንተ ከሚቀርቡት ይልቅ። ስለዛ በቤተ ክርስቲያን ደረጃ ፕሮቴስታንቶች ማለት ነው እንግዲህ ቤተክርስቲያን ብለን ከጠራ ነው ታድሱ ያስፈልጋችኋል። ወዴት? ወደ ክርስትና። አራው ጥምቀት ለድህነት ነው እያላችሁ ወደ ክርስትና መምጣት አለባችሁ። እዛው መቆየት የለባችሁም። ይሄ ነው እኛም ስብከታችን። አይ ካላችሁ ምዕመናን ሙሉ በሙሉ ቤተክርስቲያኗ ወደ ቤተክርስቲያን ከመመለሷ በፊት ማለት ሙሉ በሙሉ የፕሮቴስታንት ቸርች ቤተክርስቲያን የምለው እንግዲህ እነሱ ስለሚሉት ነው እንጂ እኔ ናቸው ብዬ አላምንም። ቤተክርስቲያን ማለት ነው ብዬ አላምንም። ቤተክርስቲያን የጌታ ናት፣ አለቀ። እና ሙሉ በሙሉ እነዚህ ቸርቾች ወደ ክርስትና አንመለስም ካሉ ግን እዛ ውስጥ ያላችሁ ሰዎች እኔ ጊዜ አታጥፉ። ክርስቶስን ነው የምላችሁ። የመዳን ቀን አሁን ነው የሚለው መጽሐፍ ሲናገር። ጌታችን ኢየሱስ ድንገት ብቅ ይላል፣ ይመጣል እና በዛ ሰዓት እንዳታፍሩ። በክርስቶስ ኢየሱስ የሚያፍረው ሰው እርሱ ክርስቶስን የካደው ነው። ጌታችንን የካደው ሰው ክርስቶስ ሲመጣ ማፈሩ አይቀርም። ክርስቶስን በምን ልንክደው እንችላለን? ለምሳሌ በትምህርት ኢየሱስ ጥምቀት ያድናል ሲል አንተ ግን አያድንም ካልክ ካድከው። አየህ፣ አልካድከውም፣ ክደኸዋል። ስለዛ የምትወዱት ጌታ አለ አይደል? ታውቁታላችሁ አይደል? ክርስቶስን እሱን በምልአት መያዝ አለባችሁ። በጣም ሪስኪ ነው፣ እዛ በጣም ሪስኪ ነው። ስለዛ በምልአት እንድትይዙት ይህንን የምትወዱትን ጌታ ያ ፍቅራችሁ ሳይቀንስ በዛው ፍቅር ውስጥ ሆናችሁ እንደውም ስትመጡ ነው በደንብ እየጨመረ ፍቅሩን ይሄዳል። እንደዛ ሆናችሁ ብቻ እናንተ ኑ እና ተጠመቁ፣ ድህነትንም አግኙ፣ ከጌታ ጋርም ለዘላለም ኑሩ ነው የምንለው። እሺ እንደዛ ነው እንትን። አይ አሁን ኦልሬዲ ከዚህ በኋላም ፕሮቴስታንት ይገባል ብሎ መጠበቅም እንደው ዘበት ነው የሚሆነውና አንድ መካነ ኢየሱስ ከልጅነቱ ጀምሮ ሲያገለግል የኖረ ሰው የተናገረውን አልሰማም እንዴ? ባለፈው ጨርሶታል እኮ። እኔ ተሳስቼ እሑድ ሲመጣ አለ ፕሮቴስታንት ቸርች መሄድ ትቻለሁ አለ። ጩኸቱ አለ በቃ ምንም የአምልኮ መልክ ራሱ የላቸውም አይነት ነገርና እኔ እንደውም ኦርቶዶክስ ቤተክርስቲያን ቅዳሴ ላስቀድስ ላይክ እዛ ነው የሚሄደው ምናምን ነገር ብሎና ላይክ በእኛ ቤተክርስቲያን ውስጥ ያለው ነገር በጣም ሰርፕራይዝ አድርጎት ምናምን ነገርና ይሄ እኔ ምን ይመስለኛል መሰላችሁ መጋባት ነው። ሞስትሊ መጋባት አለ አይደለ? ትምህርቱን እያወቁት የቤተክርስቲያንን ትምህርት እያወቁት ምናምን ነገር ሰዎች ምን ይሉኛል የሚለው ነገር ብዙ ሰዎችን የያዛቸው ይመስለኛል። ይበግል በዙሪያ ያሉ ሰዎች ያው አሁን ከቤተክርስቲያን ሲወጡ አንዳንድ ሰዎች ወንጌል ገብቶኛል፣ ብርሃን በርቶልኝ ነው ተገልጦልኛል በሚል ሳክስ ስለሆነ የሚወጣው ጨለማ ውስጥ ነበርኩ ብለው ስለሚወጡ ለመመለስ ሼም ይዛቸዋል ብዙ ሰዎች። ገብቷል? ያንን ነገር መስበር አለባቸውና ሰው በዚህ ደረጃ እንግዲህ በዚህ ደረጃ ምን ያህል ትክክለኛ ያልሆነ ቦታ ላይ እንዳሉ በማስረጃ በትምህርት በመጽሐፍ ቅዱስ አባቶች ሰው እያሳያቸው እኔ እንግዲህ
ልብህን ካደነደንክ እንደ ፈርዖን ልብህን ካደነደንክ ምን ይደረጋል እንግዲህ ጌታ ይርዳቸው ነው የሚባለውና እንደው በቃ የመዳን ቀን ዛሬ ነው የሚለው ነገር ይሰመርበት። ጌታ የመዳን ቀን ዛሬ ነው የሚለው ይሰመርበት። አሁን እሺ በነገራችን ላይ ወንጌላውያን ተብሎ መጠራትም አይችሉም። በነገራችን ወንጌላውያን ተብለን መጠራት ያለብን እኛ ነን። ለምን ወንጌልን ወንጌልን ከነሐሳቡና አረዳዱ የያዝነው እኛ የጌታ ቤተክርስቲያን ብቻ ናት። ወንጌልን ማለት ነው። ወንጌላውያን ተብሎ መጠራት አይችሉም። ቢኮዝ የወንጌልን ሐሳብ አልያዙማ። የትኛውን ወንጌል ሐሳብ ያዙ? ይሄው ጥሎታል። ጥምቀትን ብትል ቁርባንን ብትል ኢቭን ስላሴንም ጭምር ብትል ዛሬ ላይ ሲናገር የነበረውን ደግሞ ጭራሽ እኔ ማለት አክቹአሊ ርዕሳችሁ ሌላ እንዳይሆን እንጂ ዮናታን ሲናገር የነበረው በጣም ይለያል። ምን እንዳለ ታውቃል? ቤተክርስቲያን ሰርድና ፎርዝ ሰንቸሪ ውስጥ ከፖለቲካ እሱን እንትን ትለኛለህ። ቅድም ደውዬ ነበር ራሱ አይቼው እኮ ቪዲዮን ማለት ነው ሙሉ ቪዲዮ ላክልኝ እንደዛ ያለበትን ብዬ ነበር የደወልኩት። እሱን ነገ ከነገ ወዲያ እንገባበታለን። ነገ በደንብ የገላትያ መልእክት ጥናት አለ መሰለኝ ከነገ ወዲያ ምናምን እንገባበታለን። ትልክልኛለህ ቪዲዮን። በጣም የሚገርም ነገር እኮ ነው የተናገረው። ይቅርታ ልታስጠይቅ ነው? አይ አሰምተዋል ምን እንዳለ? አዎ የናራቲያ ክፍለ ዘመን ላይ ቃሉን ጣለች። ከዛ 16 ክፍለ ዘመን ላይ እነ ማርቲን ሉተር ቃሉን አነሱት አለ። ከዛ በኋላ ግን መንፈሱን ተውት አለ። መንፈሱን አልነኩትም፣ መንፈሱን አላገኙትም። ኢማጂን መንፈሱን ሳያገኙት ቃሉን እንዲህ ሲጀምር አይገኝም። ባይዘው ቃሉ ከመንፈሱ አይለይም። በመጀመሪያ ግን ኤነስ እንመጣበታለን። ከዛ በኋላ ላይ 19 ምናምን ላይ ነው እዚህ የአዙ ስትሬት አካባቢ የተፈጠረውን ያንን ኢንሲደንት አንስቶ የነ ቻርልስ ፓራንን ያነሳል። በመንፈስ እየተሞሉ ሰዎች ብሎ ያኔ መንፈስ ታገኘ። የዛሬ 100 ዓመት ለ900 ዓመት እንመጣበታለን። እሱ ላይ እንመጣበታለን። ነገ ከነገ ወዲያ እንመጣበታለን። ዛሬ ጥምቀት ላይ ምናምን ነበር የሄድንባቸው። እሺ ሌላ የምታሳዩን ነገር አለ? የቀረ ነገር ምናምን የምትናገሩት ነገር ካለ ምናምን ተናገሩና አንድ መዝሙር ሰምተን እንለያይ ትላለህ። ቆየን። ምን አልክ ዩኒ? ይሄ ደግሞ ሲሳሳት እየጠበቁ ዮናታን እኛን አይወክልም ይላሉ። ከዳጅ እኮ በእውነት ሲሳሳት እየጠበቁ እኛን አይወክልም። ምንድን ነው በቃ ኩስ እናንተን የሚወክላችሁ ማን ነው? ማንም የሚወክላችሁ የለም። መጽሐፍ ቅዱስ ነው ራሱ እንዳትሉ ማለት ነው። መጽሐፍ እቺ የተመታች ልጅ አይዞህ ፓፓ አይዞህ፣ ያጋጥማል። ደግሞ እንዲህ ስልም አብሮ ከሁለት ቀን በኋላ ይበቅላል። ኦኬ ጸጉሩ ረለቆራ እኔ ለካስ ኦኬ የጊፍቱ ዓላማውን ነው የገባኝ። ታውቃለህ መኩን የተረዳው እኔ አልገባኝ። ሙሉ ዛሹራችሁት ረግም በፊት እሺ እና የሚወክላችሁ የለም ነው። መጽሐፍ ቅዱስ ነው የሚወክልን እንዳትሉ፣ መጽሐፍ ቅዱስንም እንዳለ ሁላችሁም ይዛችሁት በተለያየ መልኩ እየተረዳችሁት ነው። እናንተን የሚወክላችሁ መጽሐፍ ቅዱስም ሳይሆን መጽሐፍ ቅዱስ ላይ እናንተ ያላችሁ መረዳት እሱ ነው የሚወክላችሁ። አለቀ። ጥምቀት አያድንም ብትሉ መጽሐፍ ቅዱስ ወክላችሁ አይደለም። በፍጹም መጽሐፍ ቅዱስ ጥምቀት ያድናል የሚለው ታዲያ ምንድን ነው የወከለን ካላችሁ፣ በአጭሩ የወከላችሁ መጽሐፍ ቅዱስን አንብባችሁ እናንተ የተረዳችሁበት መንገድ እሱ ነው እናንተን የሚወክላችሁ። ስለዚህ ራሳችሁን በራሳችሁ ወክላችሁ የተቀመጣችሁ ናችሁ። ክርስቶስ ወኪል አይሆናችሁም፣ መጽሐፍ ቅዱስ ወኪል አይሆናችሁም። እና ይሄ በጣም አደገኛ ነው።